የዳር ድንበሯን ወሰኗን በማስከበር በምሽመራት ግቡል የወሰን ጠባቂ ክፍለ ጦር በመሰማራት በግዳጅ ላይ እንዳለ የሽብር ጥቃት ለማድረስ ተደራጅተው ከገቡ አሸባሪዎች ጋር አስቀድመው ድርጊታቸውን በመረዳት አነጣጥሮ በመተኮስ ሁለቱን ገሎ ሶስተኛውን አቁስሎ ከጠላት በተተኮሰበት ጥይት ተመትቶ በክብር በጀግንነት የተሰዋው ወንድማችን የአምሳ አለቃ አብርሃም አወቀ የሁለተኛ ዓመት የነፍስ ይማር ስርዓት በ23 ቀን 11ኛ ወር 2025 ዓ.ም ስለሚከናወን ይህን አስመልክቶ የተዘጋጀ ዝክረ ማስታወሻ ጽሑፍ። እስኪ እንነሳና ነፍስ ይማርን በል ለሰራዊት ጌታ ቃሉ ለማያብል በጸሎት እንገር ለአምላክ እስራኤል አምሳ አለቃ አብርሃም ናፍቆታችንን ዋስጠበቃ ጋሻ አለን ያልነህን ድንገት ሳናስበው አምልጠህብን አረነ ከሰልነ መድረሻው ጠፋን። ወደ ላይ ቤት ከተለየህን አቶ አማረ በዚያን ደንጉሚታህን የህይወት መሰረት ግርማ ሞገሱን አቶ ንብረት አማረን አባ ኮስትርን አንጀታችን ቆርጦት የተጓዘውን ጠርቶ የማይጠግብህ ውዳጁ አጎትክን ወዳጁን ዘመኑን መላ ወገኑን ከዚህ ዓለም በሞት የተለዩትን ለእናት ሀገራቸው በክብር የተሰዉ ጓደኞችህን በስተሄደ ገነት አገኛችሁን እንዲያ እንደወትሯችሁ ባንዶናችሁን የለቤቱ ኑሮ እንዴት ነው ይሆን? አምሳ አለቃ አብርሃም ስስታችንን ትሞታለች ብላ ውዳጇ እናትክን ከጎናህ አድርገህ የእንጀራ አባትክን በአባይ አባይህን አሳዳጊህን ስትለፋ ስትደክም ሐኪም ቤት ገብተህ ከነንቅልፍ ሳተኛ ተጠርተህ ሂደህ ድንገት ሳናስበው ልከህብን መርዶ ተስፋችን ተመጦ አደረክን ባዶ። ሙሉ ሁነን ባንተ ኮርተን የነበረ ተስፋችን ወደቀ መና ሆኖ ቀረ። አምሳ አለቃ አብርሃም ከተለየህን ወይዘሮ ሰው አረግ አለሙን ደጓሚታህን ከሞት ያተረፍካት ቤዛ የሆንክላት ውዲቱ እናትክን ወይዘሮ አያልነሽ አማረን ስስት ናፍቆትክን አቶ ባባይ አቡሃይን አሳዳጊህን የሚንጠራሩብህ እህት ወንድምክን ከመንገድ ወጣ እጅግ በደልካቸው ጥበቡን አውቀህ ማቅ አለበስካቸው ቢጠሩም አይሰሙ በድን አረካቸው። አንተን ካጡ አንስተው ከተለያቸው ቢበሉ ቢጠጡ ምግቡ አረካቸው ደራርበው ቢለብሱ ልብሶ ያሞቃቸው እንዲሁ ዝም ብለው በደመ ነፍሳቸው ሲስቁ እየሳቁ እያሳዩ ጥርስ በውስጥ እያረሩ ሳይላቸው ደስ ቀኑን ይገፉታል እስካሁን ድረስ በማንባት በማልቀስ ቀንና ሌሊት እነሆ አስቆጠሩ 2 ዓመታት። አምሳ አለቃ አብርሃም መች ብቻህን ሞትክ ቤተሰቡ ሁሉ ገለኸው አለፍክ ካልኩ በኋላ በፉከራ እንዲህ ገልጸዋለሁ ይህን ጀግና ወንድማችን። ቻሎ በልማተ ቻሎ በል አሸባሪውን ብራ እኮ ነዳይ ባይደራደር ባገሩ ጉዳይ ወንድናገር የለም ባለ ብላ ያለ ጀግናው ወንጃሜ ጀግኖች ጠር ቅድም ከስሩ አለው አመል ወኔ ያነቀው ተኩሱ ማያብል ግንባር ወደቀ ለሀገር ሲል አለበት አመል አለበት አለው አብስል የዘሩ እንጅረው እንደም መጣለ ጀብልማ ለበሻይቱ ልጅ አንቀዋጭሬ የጦር መሐንዲስ የጦር ገበሬ ገሎ ወደቀ ብሎ ለሀገሬ ከበላይ ነው ከቴዎድሮስ ወርሶት የመጣ የውጃቱስ ግንባሩ የሚሰጥ ሳይል ለነፍስ እጅግ ልዩ ነው ወንድነቱስ ከዳዊት ነው ከሰለሞን ወርሶት የመጣው ጀግንነቱን የሀገር ለወገን መስዋዕት ሆነ ያቷወቀ ልጅና እያልነሽ ድርቦ ሳይጥል ፍጹም አይሸሽ ከተኩሱ መሃል ሚፍነሸነሽ ጀግና በሱ ልክ የለም ጭራሽ አለ እኮ በሞት ገዳ አምሳ አለቃ አብርሃም አወቀ። የወይዘሮ ሰው አረግ ልጅ ያቶ ባባይ የጠላት ሴራ አቅድሞ የሚያይ ግንባሩን መቺ ደርቦ ጣይ እንዳጅሬ ያለው እንዳለ ወይ በእናቱም መቤት ባባቱ ጌታ አረማመዱ የለው ኮሽታ በድንገት ደራሽ እንደበሽታ እግር ነው ሲሉ ትራስ ሚመታ ማያወላውል ማያመናታ ባለሱሪ ነው ባለሙታንታ ቀላል ነው ትልቅ ነው ልጅ ነው ትልቅ ነው ይላል ሰው ሆየ አጭር ቀጭን ነው ይላል ሰው ሆየ እድሜውን እንጂ ልቡን ማናየ የጎጃሞች ዘሬ ጎንደሮች የአጅሮች ወገን የእስራኤሎች የአይፋዎቹ ልጅ ከርሜሎች ለወገኑ ማር እጅግ ጣፋጭ ጠላት ማራኪ እጅ ከፍንጂ የእሳት አለለው ከሩቅ ሚፋጅ በሳንጃ ወቅቶ በጥፊ መቺ ድርብ ነው ቢጥል የጀግኖች ልጅ አለ ለጠላቱ ሳትሬት መራራ ገና በሩቁም ወኔውም ያስፈራ አረማመዱን ምቅምቅ የጠላቶቹን ጉሮሮ የሚያንቅ ደርቦ ሳይጥል ፍጹም አይለቅ የሚቦገቦግ እንደ መብረቅ የሀገር አለኝታ ነበር ትልቅ አሸባሪውን ጥሎ ባልክ የልቡን ሰርቶ እዩት ሲወድቅ አምሳ አለቃ አብርሃም የንብረት ወንድም ያባ ኮስትር የዚያ ታማኝ ሰው የምረት አጥር አለፉ ሁሉም ሰርተው ለሀገር አለ እኮ በሞት ይገረኝ የሰለሞን ወንድም የነጻነት ያበራሽ ወንድም ያባ ጉልበት ትንሽ ትልቁ ሲኮራበት ለሀገሩ ሲል ለነጻነት ገሉ ወደቀ ሆኖ መስዋዕት የበሬውን ወንድም የነን ጉዳይ ትንሽ ትልቁን አይዟችሁ ባይ ብስለቱ ልዩ ከእድሜው ሚልቅ የኮራ ጎበዝ ሚደላቀቅ አንበሳ ነበር ሳይጥል ማይለቅ የዋጋይ ወንድም የስንታየው አማረ የሁሉ ጋሻ ኩራት
በአብርሃም አጥንት በአብርሃም ደም እዩዋት እስራኤል ጸንታ ስትቆም ክብራችን ነበርክ ሞገሳችን ነፍስህ በገነት ትረፍልን በማለት ፉከራውን እያጠቃለልኩ ወደ ግጥሙ አልፋለሁ። ሃምሳ አለቃ አብርሃም ደጉ ንጉሥ ጌታ በስተኤደን ገነት ካለህበት ቦታ ከቤተሰቦች ድረስ ሰላምታ ካለህበት ቦታ ከጸደ ነፍስህ ከሚሳሱህና ከሚናፍቁህ ድረስ ሰላምታ ከቤተሰብህ ብናፍቅ ነውና ብንሳሳ ነውና ምንቀሰቅስህ ከመካከል ሆነህ ከወገኖችህ በስተኤደን ገነት ተኛበት አርፈህ ሃምሳ አለቃ አብርሃም አወቀ ነፍስ ይማር ነውና ዋጋው የሙታን አማልተን በማቅረብ ያስፈልገውን የሃይማኖት አባት ጠርተን ወገኑን ከብካቢ አሳዳጊ እናትህ ሁነን የሃይማኖት አባት ጠርተን ወገኑን እንዘክርሃለን ነፍስ ይማር እያልን ከገነት ያሉትን ወገን ይዘህ ከቀረበ ሁሉ በልተህም ጠጣህ አብርሃም መርቀም ፊትክን አዙረህ ሃምሳ አለቃ አብርሃም ደግ ልጅ ነበርክና የሌለህ አመል ወርቁን ያጥፍልህ በገነት መሃል ነፍስህን ይማረው አምላክ እስራኤል እናትና አባቱ ወንድሞቹ ወገኑ በሙሉ ብርታቱን ይስጣችሁ የማያብለው ቃሉ በማለት እያጠቃለል ለውድ ወንድማችን ሃምሳ አለቃ አብርሃም አወቀ እንዲሁም ለእናት ሀገራቸው ሲሉ ለተሰዉ ወታደሮቻችን በሙሉ ለነፍሳቸው ምህረትን ለመኖሪያቸው ገነትን ለመላ ቤተሰቡ ብርታትና ጽናትን በመመኘት በወዳጁ አሳዳጊው አባቱ ባቶ ባባ አቡሃይና በወዳጅቱ እናቱ በወይዘሮ አያልነሽ አማራ አማካኝነት አዘጋጅቼ ያቀረብኩት አቶ ሙሉ አስተውል ነኝ። ነፍስ ይማርልን፣ በአጸደ ገነት ያስቀምጥልን።